ቅዱስ ጳውሎስ ሆስፒታል ሙሉ የኩላሊት ንቅለ ተከላ ሕክምና ሊሰጥ ነው። በቅዱስ ጳውሎስ ሆስፒታል የኩላሊት ንቅለ ተከላ ሕክምናውን ሙሉ ለሙሉ ለመስጠት የሚያስችሉ ግብዓቶች በመሟላቱ አገልግሎቱን ለመስጠት መዘጋጀታቸውን የጤና ጥበቃ ሚኒስቴር አስታወቀ። የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን በ28ኛ መደበኛ ስብሰባው የጤና ጥበቃ ሚኒስቴርን የ9 ወራት እቅድ አፈጻጸም ሪፖርት ገምግሟል። የጤና ጥበቃ ሚኒስቴር ዶክተር ከሰተ ብርሃን አድማሱ ሪፖርቱን ባቀረቡበት ወቅት ሕክምናው ቀደም ብሎ ይጀመራል ተብሎ የተገመተ ቢሆንም ለሕክምናው የሚያገለግሉ ግብዓቶች ግዢ በመዘግየቱ አልተጀመረም። አሁን በቅዱስ ጳውሎስ ሆስፒታል ሕክምናውን ሙሉ በሙሉ መስጠት የሚያስችሉ ግብዓቶች በመሟላታቸው የታካሚዎች መረጣና ሌሎች ተያያዥ ስራዎች እየተከናወኑ ይገኛሉ ብለዋል። በመሆኑም በሆስፒታሉ ውስጥ የኩላሊት ንቅለ ተከላ ሕክምና ማካሄድ የሚያስችሉ ዝግጅቶች ሙሉ በሙሉ ተሟልተው ታካሚዎችን እየጠበቁ ይገኛሉ ነው ያሉት።